ምስራቅ አፍሪካ ህዝብ እንዲመዝናቸው ያደርጋል እና የምልክትነት እሺ ቤተሰቦች እንዴት ናችሁ? ደህና ናችሁ? የሰላም ናችሁ? እኔ ጋር አለሁ አልሐምዱሊላህ ሰላም ነኝ። እዚህ ጋር የማቀርብላችሁ ልጅ ታሞ ነው ማለት ነው። ውድ ቤተሰቦች የሀገሬቱ ልጆች እና መቼም ወንድም ወይንም አባት የሌላችሁ ሰዎች የላችሁም እና በጣም የሚያመው ልቡን ነው። ያው ተሱ ትሰሙታላችሁ ማለት ነው። አመት ከ6 ወር ያክል መድኃኒት ወስዷል እና አሁን መድኃኒቱ ደግሞ መፍትሄ አልሰጠውም። ጥቁር አንበሳ ያህር ተብሎ እንትን ተብሏል ማለት ነው። ሪፈር ተጥፎለታል። ይሄ ደግሞ የተጠየቀው ብር በጣም ከባድ ነው ማለት ነው። ይሄንን ብር እንትን ለማለት አባቱ አቅም የለውም ማለት ነው። ውድ ቤተሰቦችና እናንተ በውጭ የምትኖሩ ሰው መቼም ሁልጊዜ ሰዎችን ህይወት ታተርፋላችሁና ይሄ ልጅ እንደምታዩት መቼም ወንድም ልጅም አባትም አላችሁ። እንደምታዩት ገና ህፃን ሩጦ ያልጠገበ ልጅ ነው ማለት ነው። ስለዚህ ህመሙን ደግሞ የሚያመጣው አላህ ነው። ወላሂ ልጁ በቃ እንደዚህ ራሱ አታቅርቡኝ ልሙት በሽታው ይግደለኝ ነው ያለውና ሰው ፊት መቅረብ በጣም ከባድ ነው። ግን ደግሞ በጣም ትመጣባችሁ ግዴታ እንድትቀርቡ የሚያረጋችሁ ነገር ስላለ በጣም ከባድ ነውና ላላህ ይሆናችኋል። ክርስቲያንም ሙስሊምም የሆናችሁ እህት ወንድሞቻችን በውጭ የምትኖሩ ወርዱት ይሄን ልጅ ተሱ ትሰሙታላችሁ ስንት ብር እንዴት ተጠየቀ እና ሁላችሁም ሼር እያረጋችሁ የምትችሉት የውዝሁ የአባቱ አካውንት አለ ማለት ነው። እርዱትና ነፍሱን አዲኑለት ማለት ነው። በጣም ከባድ ነው። እዚህም ቦታ ሆናችሁ ይሄን ያክል ብር ቀርቶ እዚህ ቦታ ሆኖ በጣም ከባድ ነው ማለት አባቱ ገበሬ ነው የሚኖረው በግብርና ነው። ይሄንን ብር ደግሞ አሁን እሱ ተየት ያመጣል? በጣም አስቸጋሪ ነው ማለት ነው። ወንድምና እህቶቼ እና አማና አመላችሁ ነገር የዚህን የልጅ ህይወት አትርፉት፣ አሳክሙት። መቼም እናንተ ትተጋገዙ 5-10 ሲጠራቀም ብዙ እንትን ይላል። እዚህም ቦታ ሆኖ ግን በጣም 1 ብር 2 ብር ለማግኘት በጣም ከባድ ነው እና ተሱ ትሰሙታላችሁ ማለት ነው። ፍቅር ምንህን ነው የሚያምር? ልቤ ነው። መቼ ጀምሮ ነው? ቆየ ከጀመረ አመት ከ6 ወር ሆኗል። አሁን የት ሄድ ተብለህ ነው? ጥቁር አንበሳ ዲስ። ስንት ብር ነው የጠየቁ? ከአንድ ነጥብ በላይ ነው የጠየቁ። ያው እንደምትሰሙት 1 ነጥብ በላይ ነው እና እንደዛ ስለሆነ እህት ወንድሞቼ በአላህ የሆነባችሁ እርዱት ማለት ነው። ያው የኛ ሀገርም ልጅ ሆናችሁ ታውቃላችሁ ማለት ነው። የማታውቁም ደግሞ ሸርሸር እያረጋችሁ እርዱት። ይሄው የአባቱ አካውንት ነው ይሄ ማለት ነው። ይሄው በዚህ የምትነይቱትን በዛ አስገቡለት እና እርዳታችሁን ጠይቀናል። እናንተም እንደማታሳፍሩን እርግጠኛ ነን እና በያላችሁበት አላህ ይጠብቃችሁ ማለት ነው። ውድ ቤተሰቦቼ ችላ ብላችሁ እንትን እንዳትሉት። ለሰዎቻችሁም እንደዚህ የሚረዱ ምናምን ካሉ አስተላልፉ።